ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው ትምህርታችን ተደራራጊነትን የሚገልጹ የአፋን ኦሮሞ ግሶች እንዴት እንደሚመሰረቱ እንመለከታለን። ያው በምሳሌ ስናየው ግልጽ ይሆናል። ዛሬ ወል የሚለውን የአፋን ኦሮሞ ቃል ደጋግመን እንጠቀምበታለን። ተደራራጊነትን ለመግለጽ የሚጠቅመን ቃል ነው። ወል ማለት ኢች አዘር ዋን አናዘር ማለት ነው። እና ግሶች እንዴት እንደምንመሰርበት እንመልከት። ወል ሲደመር ቨርብ ሩት ቨርብ ይኖረናል። ወል ሲጨመርበት ኢች አዘር ዋን አናዘር ያለውን ኢንተራክሽን ያሳየናል ማለት ነው። ስለዚህ this is to show interaction ማለት ነው። ለምሳሌ እንግዲህ እንዳልኳችሁ ወል ሲደመር ግስ ነው። አርጉ የሚለውን ተወስዳላችሁ። ወል አርጉ ሲሆን መገናኘት መተያየት ይሆናል ማለት ነው። ወል አርጉ። ወል ሂኩ መፋታት፣ እንግዲህ ሂኩ መፍታት ነው። ወል ሂኩ ሲሆን መፋታት ይሆናል ማለት ነው። ወል ፉዱ መጋባት፣ እንግዲህ ፉዱ ማግባት ነው። ወል ፉዱ መጋባት ይሆናል ማለት ነው። ያው ፉዳቹ መውሰድ ነው። ወል ፉዳቹ እንግዲህ መወሳሰድ ልትሉት ትችላላችሁ። መዋሃድ ነው እንግዲህ መዋሃድ ወል ፉዳቹ። ወል ሩኩቱ መደባደብ ነው። ሩኩቱ መደብደብ መምታት ነው። ወል ሩኩቱ መደባደብ ይሆናል ማለት ነው። ወል ባቹ እንግዲህ ባቹ መሸከም ነው። መሸካከም፣ አንዱ ሌላውን ሲሸከም ማለት ነው። ወል ባቹ። መንካት እንግዲህ ቱቁ ነው። ወል ቱቁ ሲሆን መነካካት፣ አንዱ ሌላውን ሲነካ ማለት ነው። ሐመቹ ማቀፍ ነው። ወል ሐመቹ መተቃቀፍ ይሆናል። ኡንገቹ መሳም ነው። ወል ኡንገቹ መሳሳም ይሆናል ማለት ነው። ፊሉ መምረጥ ነው። ወል ፊሉ መመራረጥ ይሆናል። አረብሱ መስደብ ነው። ወል አረብሱ ሲሆን መሰዳደብ። ሬቡ መግረፍ ነው። ወል ሬቡ ሲሆን መገራረፍ። ኮልፉ መሳቅ ነው። ወል ኮልፉ መሳሳቅ። ቀበቹ መያዝ ነው። ወል ቀበቹ መያያዝ። በርባዱ መፈለግ ነው። ወል በርባዱ መፈላለግ ይሆናል ማለት ነው። ደንደኡ መቻል ነው። ወል ደንደኡ መቻቻል ይሆናል ማለት ነው። ገሉ መግባት፣ ወሊ ገሉ መግባባት ይሆናል። ዋሙ መጥራት ነው። ወል ዋሙ መጠራራት ይሆናል ማለት ነው። ደገሩ መደገፍ፣ ወል ደገሩ መደጋገፍ።